አበሻ ይሄ ቲሸርት ማለት ነው እሱ ጋር ይገኛል። እሱ የት ነው የሚገኘው? ሰፈራ ገነት ካፌ አጠገብ ቡቲክ አለው፣ እዛ ይገኛል ማለት ነው። እዛ እየሄዳችሁ ለደጋፊዎች ሸምቱ። ይሄ ኦሪጂናል ነው። ጎፈሬ ነው የሚያመርተው። ጎፈሬ ያው የስፖርት ጥብቅ በማምረት የታወቀ ነው። ስለዚህ መኑር ጋር ታገኛላችሁ ማለት ነው። ሰፈራ ገነት ካፌ አጠገብ ከመጣችሁ ለበለጠ መረጃ ከታች ስልክ ይቀመጥላችኋል፣ ደውሉ ማለት ነው። ዋጋው 2500 ብር ብቻ ነው። ዋጋ ብላችሁ እንዳታደርጉት እንጂ ማለት ምን ትላለህ? ምን ኢንሻአላህ በቃ እንግዲህ ያው የሴቶች ሸርት ብለው ብዙዎቹ እየጨቀጨቁኝ ነበር። እንዲያው በፈለጋችሁት አይነት ሳይዝ እና ከለር ደግሞ አላችሁ ለታችሁ ከሸምቱ ማለት ነው። አበሻ የበቀሉ ቀን ደርሷል። እንግዲህ በቀሉን ደሟን የማፈስበት ቀን ደርሷል። ትኬት ወጥቷል። ቶሎ በሉ ሳያልቅባችሁ። ትኬት እየተጣጣፈ ነው። ትንሽ ትኬት ነው ያዘጋጀ ነው። ቶሎ እየተጣጣፈባችሁ ነው። በሳፋሪ ነው አያችሁ። በዚህ አፕ ሳፋሪ ላይ ትገቡና በዚህ አፕ ነው ይወላችሁ። በዚህ አፕ ትገባላችሁ። አያችሁ ይኸውላችሁ እንዴት እንደምትገዙ ነው ማሳያችሁ። ይኸው የኛ አድዋ ፋይት ናይት ይላል። አድዋ ፋይት ናይት ይላል። እያያችሁት ነው። እዛ ውስጥ ገብታችሁ ትኬቱን መግዛት ነው። ይኸው እያያችሁ ነው። የግድ ግን ሳፋሪ ያስፈልጋችኋል ማለት ከዛ የኔና የበቀሉ አለ። ትገቡና የፈለጋችሁትን ባለ 100 ሺህ አለ። ቪቪአይፒ ማለት ሪንግ ሳይድ እኔ አጠገብ መሆን የምትፈልጉ ባለ ስንት አለ? ይኸው ባለ 100 ሺህ አለ ማለት ነው። ባለ 50 ሺህ ብር አለ፣ ባለ 30 ሺህ አለ፣ ባለ 20 ሺህ አለ፣ ባለ 10 ሺህ አለ ማለት ቶሎ ብላችሁ ብዙ ቶሎ በሉ። አየር ላይ በቀሉ ከኔ የኔ ደጋፊዎች ሁላችሁም ማለት ፍጠን ግዛ። ውጪ ያላችሁ ኢትዮጵያ ውስጥ ያላችሁ የትም ያላችሁ በሳፋሪኮም በኤምፔሳ መግዛት ትችላላችሁ ማለት ነው። ሳፋሪ ግድ ነው። የሳፋሪ ስልክ ቁጥር ሊኖራችሁ ይገባል ማለት ነውና አፑ ሊኖር ይገባል። የበቀሉ ቀን ደርሷል። ትኬቱ ሳያልቅባችሁ ትንሽ ትኬት ነው። እኔን እዛ ላይ በማየት ፈልጉ። ፍጠኑ። በቀሉ ቀን ይደርስ። በቀሉ በቅዬ በቀሉ